ሰላም ሰላም ተመልካቾች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ የምንሰራው ደግሞ በአዲስ ቪዲዮ ተገናኝተናል። ቪዲዮ ስትጀምሩ ሼር፣ ኮፒ ሊንክ እና ሰብስክራይብ እያደረጋችሁ ጀምሩ ብዬ በትህትና እጠይቃችኋለሁ። እና እንግዲህ ዛሬ የምንሰራው ድንች በቀይ ወጥ ነው የምንሰራው። እንግዲህ ያቀረብኳቸውን ግብአቶች አሳያችኋለሁ ተመልካቾች፣ እኔንም አበረታቱኝ። እንግዲህ ጥያቄ እናንተ ካላችሁ ደግሞ ኮሜንት ላይ ጻፉልኝ። አሁን ወደ አሰራሩ እንሂድ። እንግዲህ ለድንች ለቀይ ወጥ የሚያስፈልጉን ግብአቶች እነዚህን ይመስላሉ። ግብአቶቹ እንግዲህ እዚህ ቀይ ሽንኩርት አለኝ 6 ራስ፣ ከፍ ከፍ ያሉ ናቸው። ቲማቲም ደግሞ አለኝ ከዚህ 5 ፍሬ ቲማቲም እናደርግ፣ ግን ሁሉንም አላደርገውም። ከዛ በኋላ ነጭ ሽንኩርት አለኝ፣ ከዚህ ዘይት አለኝ፣ የበርበሬ ማሽ አለኝ፣ ቁንዶ በርበሬ አለኝ፣ ያው ትንሽ ያለብበታለሁ። እዚህ ደግሞ ድንች አለኝ፣ ልጬ አጥቤ አዘጋጅቼዋለሁ። እዚህ በርበሬ አለኝ፣ እዚህ ደግሞ ጨው አለኝ፣ እዚህ በርበሬ አለኝ። እንግዲህ ተመልካቾች ድስታችንን አቅርበናል። በሀያችሁት መሰረት እነዚህን መከለሻ እዚህ ጋር አለኝ። እንግዲህ በእነዚህ ግብአቶች ጥፍጥ አድርገን ወጥ መስራት እንችላለን በቤታችን ባለው። ተመልካቾች እንግዲህ እኔን ማበረታቱ ብዬ ጠይቃችኋለሁ። አሁን ወደ አሰራራችን ሄድ። እንግዲህ ተመልካቾች ባያችሁት መሰረት ሽንኩርታችንን እዚህ ጋር ድስታችን ላይ እናደርግና ይሄው እንደምታዩት ሽንኩርታችንን በዚህ መልኩ አድርገን እንግዲህ ውሃውን ምጥጥ እስኪያደርገው ግጥም እያደረግን እንቆያለን ማለት ነው። ተመልካቾች ያዋችሁ ቆይ፣ ለኩሻለሁ ስቶቬን። እንግዲህ ተመልካቾች ሽንኩርታችን በዚህ መልኩ ውሃውን ምጥጥ አድርጎልና ላይ ፍርፍር ብሏል። አሁን ዘይታችን እናደርጋለን። ያው ለድንች ወጥ ስለሆነ ዘይቱ በአንድ ይሻላል። ቆንጆ ነው ደግሞ አሁን ይበቃዋል። እንግዲህ ተመልካቾች ሽንኩርታችን በዚህ መልኩ ብስል ብሎልናል። በዘይታችን ጥብስ አድርገነዋል። አሁን በርበሬያችን እናደርጋለን። 2 የሾርባ ማንኪያ ያደረግኩኝ። አይተን ደግሞ ካነሰው እንጨምርበታለን። ይሄ እንግዲህ በዘይታችን ጥብስ ካደረግነው እንዳያቃጥልም እንዳይመናል። አሁን ደግሞ የበርበሬ ማሻችንን እንጨምራለን። አሁን የበርበሬ ማሻችንን እናደርጋለን። 1 የሻይ ማንኪያ የበርበሬ ማሻ አድርጋለሁ። ከዛ ቁንዶ በርበሬ እናደርጋለን። ከዛ ነጭ ሽንኩርት እናደርጋለን። ከዛ ነጭ ሽንኩርት 2 የሻይ ማንኪያ አደርጋለሁ። እንግዲህ ይህን አደረግን በኋላ እዚህ እናጨቃጭቃቸዋለን ማለት ነው። እንግዲህ በርበሬያችን በዚህ መልኩ ጥብስ ካደረግን ቲማቲማችን እናደርጋለን። አሁን ቲማቲሙን ያደረኩት ሁሉንም አላደረኩትም፣ ቀንሼዋለሁ። እንግዲህ ቲማቲማችን አድርገን እንደዚህ አደባልቀን ከቆየን ውሃውን መጠጥ እስኪያደርገው ድረስ መቆየት አለብን። እንግዲህ ተመልካቾች በርበሬያችን በዚህ መልኩ ቆንጆ ሆኖ ተቆላልቶልናል። አሁን ድንቻችን አድርገን ደግሞ አብረን በዚህ ሽት ማድረግ አለብን። አሁን ድንቻችን እናምጣ። እንግዲህ ተመልካቾች ድንችን ከትፌ አጥቤ አንጠፍቼ አርጥቼዋለሁ። አሁን ድንቻችንን ከበርበሬያችን ጋር እንጨምርና እንጠብሳለን። እንደምታዩት በዚህ መልኩ እንግዲህ ውሃ ሳናደርግ ድንቻችን ብስል እስኪል እንደዚህ ጥብስ ማድረግ አለብን። እንግዲህ
እንግዲህ ወጣችንን በዚህ መልኩ እየበሰልን ነው። በሚያምር ሁኔታ ቆንጆ ብሎ እየበሰልን ነው። ያው እንግዲህ ድንች ወጥ ሲሰራ ስጎ በዛ ማለት አለበት። ሽንኩርቱም ቲማቲሙም ሆኖ በዛ ማለት አለበት። ካለበለዚያ ሽንኩርቱ ካነሰ ቲማቲሙ ከሌለው ውሃ ነው የሚሆንብን። ስጎ ያስፈልገናል ለድንች ወጥ። እንደዚህ በዚህ መልኩ ከሆነ ቆንጆ ድንች ወጥ መስራት ትችላላችሁ። ድንቹ ቁጥሩን አልነገርኳችሁም። ያው 8 ፍሬ ነው ያደረኩኝ። ከፍ ያሉ 8 ፍሬ ድንች ነው ያደረኩት። ለ8 ፍሬ ሽንኩርት ማለት ለ8 ፍሬ ድንች 7 ፍሬ ሽንኩርት፣ 5 ፍሬ ቲማቲም፣ ያው 4 ፍሬ ቲማቲም ማለት ነው አስቀርቼዋለሁ። ከዛ ነጭ ሽንኩርት ማድረጊያለሁ። እንግዲህ በዚህ መልኩ እንደዚህ ጥፍጥ ያለች ወጥ እየሰራችሁ መብላት ነው። ተመልካቾች ከወደዳችሁ ላይክ፣ ሸር እና ሰብስክራይብ አድርጉልኝ። ምንም አበረታቱ። አስተያየት ካለ ደግሞ ኮሜንት ላይ ጻፉልኝ። እኔ የእናንተ ትዕዛዝ እቀበላለሁ። ጥያቄ ካላችሁ እመልሳለሁ። እስኪ ሰሪና የምትሉት ብዙ ካለ ደግሞ ጻፉልኝ፣ ይሰራላችኋለሁ። በደስታ ነው የምቀበላችሁ። እንግዲህ ተመልካቾች እንደምታዩት ድንቻችን እስካሁን ውሃ ምን አላደረግንበትም። እሽት እያደረግን ድንቻችን በስሎልናል ማለት ነው። አሁን ድንቻችን መብሰሉ እናይና ውሃ ጠብ እያደረግን ይኸው በስሎልናል ድንቻችን። እንግዲህ ውሃችን ጠብ እያደረግን ያው እኔ ውሃ ክልስ አላደርግም፣ ባንዴው ጠብ እያደረግን ነው መሰራ ማለት ነው። ተመልካቾች እንደምታዩት የፈላ ውሃ አለኝ። ስለዚህ ጠብ እያደረግኩኝ እሰራለሁ ማለት ነው። እንደምታዩት በዚህ መልኩ ውሃችን ጠብ እያደረግን እንሰራለን። ወጣችን እንደዚህ ውሃችን ብርት እያደረግን እንሰራለን። አሁን እንግዲህ ድንቻችን ስለበሰለ ጨዋችንን እናደርጋለን። 3 የሻይ ማንኪያ ጨው አድርጌበታለሁ። ካነሰውን ጨምራለሁ። እንግዲህ ተመልካቾች እንደምታዩት ውሃ ጠብ እያደረግኩ ከዚህ አድርሻለሁ። እንግዲህ በኋላ ውሃ እናደርግም። በዚህ መልኩ ይቺ ትንሽ ተክተክ ስትልልኛ መከለሾች እናደርጋለን። ትንሽ የቅቤ ማጣፈጫ እናደርጋለን። በቃ እንወጣዋለን ማለት ነው። እንግዲህ ተመልካቾች ወጣችን በዚህ መልኩ ጨርሰናል። አሁን እንግዲህ ቅቤ ትንሽ እናደርግበታለን። እንግዲህ ተመልካቾች 1 የሾርባ ማንኪያ ቅቤ አድርጌበታለሁ። ውሃ ያልበዛበት በጣም ያልወፈረ በጣም ቆንጆ የሆነ ወጥ ይባላል። ይሄ እንግዲህ ሰርታችሁ ሞክሩት። አሁን መከለሻችን እናደርጋለን። በበላይ ስቶቫችንን አጥፍተናል። እንግዲህ በዚህ መልኩ ጨርሰናል ስራችን። እንግዲህ በአዲስ ቪዲዮ እስከምንገናኝ ቸር ቆዩልኝ። እንግዲህ ቪዲዮውን ከወደዳችሁት ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እኔን አበረታቱኝ። ከዛ ጥያቄ እና ደግሞ አስተያየት ካላችሁ ኮሜንት ላይ ያስቀምጡልኝ። ተመልካቾች በዚህ መልኩ ወጣችን ሰርተን ጨርሰናል። እናንተም ሰርታችሁ ሞክሩት ብዬ እነግራችኋለሁ። እንግዲህ በሰላም ሁኑልኝ። ቻው